ለ2000 ዓመት ጸንታ የኖረችበት እውነት የቆመችበት እውነት ቢኖር በጌታ በኢየሱስ ክርስቶስ ትምህርትና እውነት ላይ ነው። ክርስቶስ ኢየሱስ ያልተሰበከባት ግን ደግሞ የክርስቶስን ስጋና ደም የምትሰጥ ቤተክርስቲያን ልትኖር አትችልም። እየኖረችው የክርስቶስን ስጋና ደም ደግሞ ለልጆቿ እየሰጠች በፍጹምና እውነተኛ አምልኮ ጸንታ የኖረች ቤተ እምነት ብትሆን ኦርቶዶክሳዊት ቤተክርስቲያን ነው። ብዙ ጊዜ ደጋግመን ተናግረናል። እኛ በመላእክት አይደለም የዘላለም ሕይወት አግኝተን ዳግመኛ የተወለድን፣ እኛ የዘላለም ሕይወትን ሊሰጠን የመጣ አለ እኮ። የዘላለም ሕይወትን ሊሰጠን ወደዚህ ዓለም የመጣ ከአብ የወጣ ልጁ ኢየሱስ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 1 ላይ ተናግረናል። በቁጥር 3 ላይ እውነተኛ አምላክ የሆንክ አንተ አብን የላከውንም ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። የዘላለም ሕይወት የሚሰጠን ክርስቶስ ኢየሱስ። የዘላለም ሕይወትን ያገኘነው ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ነው። ይሄ የኛ እምነትና እውነት ነው፣ የመሰከርንበት ጸንተንም የምንጠብቀው ሁሌም ደግሞ የምንሞትለት እውነት ቢኖር ይሄ ነው። ስለዚህ ኦርቶዶክስ ምን ታምናለች ብሎ አንድ ሰው መጠየቅ የጀመረ ሰዓት ላይ ምናልባት ልቦናው ተከፍቶ ትክክለኛውን ምንጭና ትምህርት ሊያገኝ ይችላል ብዬ አምናለሁ። አሁን እኛ የምንሸማቀቅበት ጊዜና ሰዓት ላይ አይደለም ያለን። ስለ ክርስቶስ ኢየሱስ እናንተ ካልደከማችሁ እኛ ማውራት አይሰለቸንም። እናንተ እንቅልፍ ካልወሰዳችሁ እኛ አይደክመንም ስለ ክርስቶስ ኢየሱስ ለመናገር። ምክንያቱም እንድንናገር የሚያደርገን የተቀበልነው እውነት ነው። መንፈሱ ከመንፈሳችን ጋር እስከመሰከረ ድረስ ስለ ክርስቶስ ኢየሱስ ለመናገር እረፍት የሚባል ነገር የለም። እየመሰከርን ነው የምናርፈው። እንደውም እኛ እኮ ስለ ክርስቶስ ኢየሱስ ስንመሰክር ነው እረፍታችን። እኛ እኮ ስለ ክርስቶስ ኢየሱስ ስናወራ ነው ሰላማችን። እኛ ስለ ክርስቶስ ኢየሱስ ይሄ የኦርቶዶክስ ቤተክርስቲያን እውነት ነው። ማርያም ናት፣ ገብርኤል ናት ኖ ከሁሉ አስቀድመን እኛ የምንማር የምናውቀው። ይቅርታ አንድ ጊዜ ሚዩት ታደርጉልናላችሁ የገባችሁ ሰዎች። ደጋግመን የተናገርነው እውነት ለምሳሌ ክርስቶስ ኢየሱስ ሕያውና ዘላለማዊ አስታራቂ ነው ስንል እኛ እያልን ያለ ነው በደሙ በኩል እያስታረቀን ነው እንጂ በደሙ በኩል እያማለድን ነው እያልን አይደለም። ብዙ ጊዜ ሚስ አንደርስታንድ የምንደረገው ብዙ ነገር አለ እና ልክ አሁኑ የክርስቶስ ኢየሱስ ሊቀ ክህነት በቤተክርስቲያን ውስጥ እንደማይሰበክ ተደርጎ የሚያምኑና የሚናገሩ ሰዎችን እመለከታለሁ። ጨለምተኛ አድርጎ የሚያስቡ በጣም ብዙ ሰዎች አሉ። በእርግጥ በብርሃን ውስጥ ያለ ነው፣ ጨለማ ውስጥ ያለ ነው ጨለማውን ሊያይ የሚችል። በብርሃን ውስጥ ያለ ሰዎችን ወደ ብርሃን እንመጣ ወደ ብርሃን እንመጣ ሰዎች እውነተኛ ብርሃን ያለው በክርስቶስ ኢየሱስ ሕያው ቤተክርስቲያን ውስጥ ነው። ዕብራውያን ላይ ያለውን አንድ ቃል ልናገርላችሁ። ኦርቶዶክሳውያን የት እንዳለን ማወቅ ከፈለጋችሁ ዕብራውያን ላይ ያለውን አንድ ቃል ልንገራችሁ። ክርስቲያኖች ኦርቶዶክሳውያን ይህን ቃል ስናገር የት ቦታ እንደቆማችሁና ስለምን እያወራችሁ እንደሆነ በዚህ አጋጣሚ እንዲገባችሁ ስለምንፈልግ ያለንበትን ቦታ በክርስቶስ ኢየሱስ ያገኘነውን ስፍራ ልንገራችሁ። ይቺን ብቻ አዳምጡኝ። ዕብራውያን ምዕራፍ 12 ላይ እንደዚህ ይላል ከቁጥር 22 ላይ የት እንዳለን በምን አይነት ስፍራ ክርስቶስ ኢየሱስ እንደቀላቀለን ከማን ጋር እንዳቆመን ደግሞ ተመልከቱ። ይኸው እንደዚህ ይላል ዕብራውያን ምዕራፍ 12 ከቁጥር 12 ላይ ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሰናል፣ ወደ ሰማያዊት ኢየሩሳሌም በደስታም ወደ ተሰበሰቡበት ወደ አእላፋት መላእክት በሰማያት ወደ ተጻፉ ወደ በኩራት ማህበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደሚሆን ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መረጨት ደም ደርሳችኋል። ወዴት ነኛ? እኛ ያለነው ወደ እግዚአብሔር ሕያው ከተማ የገባንን በማን በኩል? በክርስቶስ ኢየሱስ። ስለዚህ ወደ እግዚአብሔር ሕያው ከተማ ውስጥ ያሉ በክርስቶስ ኢየሱስ መካከለኝነት የሚያምኑ ክርስቲያኖች ስለዚህ ነገር አለመመስከር በራሱ አንችልም፣ አለመናገር በራሱ አንችልም። እና ያለንበት ከተማ ይሄ ነው። ይሄ የእግዚአብሔር ከተማ ነው። ክርስቶስ ኢየሱስ ጌታ አምላክ እርሱ ወደ እኛ ሲመጣ ወደ ጨለማው ዓለም ነው ብርሃን የገባው። ለምን? ለጨለማው ዓለም ብርሃንን ሊሰጥ። ቆላስያስ 1:13 ላይ እንደዚህ ይላል እርሱ ከጨለማ ስልጣን አዳነን። ኦፍኮርስ ከጨለማ ስልጣን አዳነን። ከዛስ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት ፈለሰን። አሁን ያለነው በፍቅሩ ልጅ መንግስት ውስጥ ነው። የክርስቶስ ኢየሱስ በምድር ላይ ያለችው መንግስት ደግሞ የጌታ የራሱ ቤተ ክርስቲያን ናት። በምድር ላይ ያለችው የክርስቶስ መንግስት ቤተ ክርስቲያን ናት። ጌታ ራሱ ተናግሯል። በቃ እኔ ቤተ ክርስቲያንን እሰራለሁ፣ የሲኦል ደጆች ሊያናውጧትም አይችሉም ተብሏል። ልብ ብላችሁ አዳምጡ። እዚህ ክፍል ላይ እንደዚህ ይላል እርሱ አለ የማይታይ አምላክ ምሳሌ ነው። የሚታየውና የማይታዩትንም ዙፋናትንም ቢሆኑ ወይም ጌትነት ወይም ማለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱ ለእርሱ ተፈጥሯል። በማ በክርስቶስ ኢየሱስ። እርሱ ከሁሉ በፊት
ነው ሁሉ በእርሱ ተጋጥሟል። ቅድም ስናገር የነበረው ይሄ ነው። በቃ ክርስቶስ ኢየሱስ ቀድሞ የነበረ ያለና የሚኖር አልፋና ኦሜጋ ፊተኛውና ኋለኛው እሱ ሁሉን ያስረጃል እንጂ እሱ ለዘመኑ ፍጻሜ ጥንት የለውም። እርሱም አለ ቀጥላል የአካሉ ማለት የቤተ ክርስቲያን ራስ ነው። የክብር ባለቤት የታረደው የአዲስ ኪዳን መካከለኛ ኢየሱስ እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው። እኛ ትንሣኤ እንዳለን የምናምነው ኦርቶዶክሳውያን ክርስቲያኖች እኮ ከኛ ቀድሞ የትንሣኤያችን በኩር ክርስቶስ ኢየሱስ ስለተነሳ እኮ ነው። እርሱ ባይነሳ ኖሮ የምን ትንሣኤ የሚባል ነገርም አይኖርም።